ጳውሎስ ምን አለ? እኛ ከሰበክነው ውጪ አለ ጳውሎስ። እዚህ ማንም አለ እኔን ጨምሮ አለ ጳውሎስ። መጀመሪያ እኔን ጨምሮ አሁን እኔ ሰብኬ እጄ ያው ተመልሼ መጥቼ አሁን የሰበኩት ልክ አይደለም ብል ወንጌል ላይ ኮሬክሽን ለመስጠት ብሞክር ማንም አይደለም ከሰማይ እነ ገብርኤል ወርደው ሚካኤል የተባለ ያ ግዙፍ መልአክ ወርዶ ኢየሱስ ማንነት ላይ ሊዋሽ ቢሞክር እርጉም ነው፣ የተረገመ ይሁን። እደግመዋለሁ። ኢየሱስ የማዳን ስራው ላይ ተረት የጨመረ እርጉም ነው። የኢየሱስ የማዳን ስራ ላይ እገሌን ሊያሳትፍ የሞከረ እርጉም ነው። ኢየሱስ ብቻ በቂ አይደለም ያባንተና እንትን ያለ ሰው እርጉም ነው። እኔ አይደለሁም መጽሐፍ ነው። ገላትያ ቤተክርስቲያን ውስጥ ጳውሎስ ይሄንን ለምን ተናገረ? ጳውሎስ ገላትያ ቤተክርስቲያንን ተክሎ ሲመለስ የሙሴ ሕግም ኢየሱስም ያስፈልጋል ብሎ ጠበቁት። ጳውሎስ አስጠንቅቆ ነገራቸው። እንዳትቀላቀሉ ኢየሱስ ላይ አለ፣ እንዳትጨምሩ አለ ኢየሱስ ላይ። ኢየሱስ ይኸውልህ በአጋዥ አይሰራም፣ ብቻውን ነው የሰራው። ክርስትና ሁሌም ነው የምናገረው፣ ኢየሱስ ነው ሰርቶ የጨረሰው። ቴዲዬ ማንም እዚህ ስራ ላይ አልነበረም፣ ብቻውን ነው የሰራው። ክርስትና የሥላሴ ፕሮግራም ነው። አብ በልጁ በኢየሱስ በኩል ኃጢአትን ቀጣ። ልጁ ስለዚህ ኃጢአት ስለኔና ስለናንተ በደል ቅጣት ሆኖ መስቀል ላይ ተሰቀለ። መንፈስ ቅዱስ ይህንን ሕይወት አብራራልን። የሥላሴ ፕሮግራም ነው ማዳን። ወልድ ነው ከሦስቱ አካላት አንዱ ሥጋ ለብሶ የመጣው። እዚህ የማዳን ፕሮግራም ላይ ይመቸኛል ብለህ ዕድሜ ረዝሟል ብለህ ጺም አለኝ ብለህ ተደማጭ ነኝ ብለህ ተረት ብትጨምር እርጉም ነህ። አይሰራም። ይሄ የመንፈስ ቅዱስ ድርሰት ነው። መንፈስ ቅዱስ ነው የጻፈው። የዚህ መጽሐፍ ደራሲ መንፈስ ቅዱስ ነው። ባለቤቱ መንፈስ ቅዱስ ነው። ተርጓሚው መንፈስ ቅዱስ ነው። የሚያብራራው መንፈስ ቅዱስ ነው። የሆኑ ሰዎች አያብራሩትም። በመንፈስ ቅዱስ ካልሆኑ እዚህ መጽሐፍ ላይ ተነስተህ አልቀበልህም ነው ቆም። ኧረ እባክህ እንዳልክ አብረን ለመኖር ሲባል ተቀበል፣ አልቀበልህም። ኧረ እንዳልክ እንደው ምናምን እንደው ብዙ ሰው የተናደደብህ ነው፣ አልቀበልም። እየተናደድክ ኖረ ውለ እደር፣ አልቀበልም። እኔ እንደው በባህሪ እንዲሁ መጽሐፍ ቅዱስን ብቻ ነው የምከተለው። አንዳንድ መጽሐፎች ይጠቅመዋል። አዎ ከመጽሐፍ ቅዱስ የተቀዱ ማብራሪያ ከሆኑ፣ እዚህ መጽሐፍ ላይ ግን ተጻረው ከተነሱ አልቀበልም። ስለ ሃይማኖቶች ድክመት ጉድለት እናውራ።